ዛሬው ታሪክ እንዲህ ይጀምራል። አንድ ሰው በመኪና እየሄደ ያለ መንገድ ዳር መኪና ያቆመች ሴት አየ። ታዲያ ሲያያት እርዳታ የምትፈልግ ስለመሰለው መኪናውን አቁሞ ወደሷ በመሄድ እርዳታ ትፈልግ እንደሆነ ጠየቃት። እሷ ግን ለረጅም ሰዓታት ማንም አቁሞ ስላልጠየቃትና ሰውየውን ስታየው አለባበሱ የደሃ ስለሚመስል እርዳታውን አልፈለገችም። እንደፈራች የተረዳው ሰውዬ ስሙን ከነገራት በኋላ ሊረዳት እንደሆነ በመናገር ሊያረጋጋት ሞከረ። ከዛም የተበላሸውን መኪናዋን ከአድካሚ ሙከራ በኋላ ሰራላት። በዚህን ጊዜ እሷም ላረገላት ነገር ስንት ልክፈልህ ብላ ጠየቀችው። እሱም የእውነት ልትከፊኝ ካሰብሽ ሌላ ጊዜ እርዳታ የሚፈልግ ሰው ስታይ እርጂ፣ ከዛ ምኔን አስታውሽኝ ብሏት ወደ መንገዱ አመራ። ከሁለት ቀናቶች በኋላ ልጅቱ ወደ አንዲት አነስተኛ ካፌ ሄደች። እዛ የነበረችው አስተናጋጅ የ8 ወር እርጉዝ ነበረች። የምታስተናግደው ብቻዋን ስለሆነች በጣም እንደደከመች ያስታውቃል። ልጅቱም ተስተናግዳ ከጨረሰች በኋላ ለአስተናጋጇ ገንዘብ አስቀምጣላት ወጣች። አስተናጋጇም ብሩን ስታይ አላመነችም ነበር። ልጅቱ ያስቀመጠችላት የ1 ዓመት ደሞዝ የሚሆን ገንዘብ ነው። ታዲያ ከብሩ ጋር ሌላ ወረቀት ተቀምጧል። ወረቀቱም እንዲህ ይላል፣ ውለታዬ የለብሽም። አሁን አንቺን እንደረዳሁሽ እኔንም አንድ ቀን ሰው ረድቶኝ ነበር። ልትከፊኝ ከፈለግሽ አንቺም ሌላ ሰው እርጂ ይላል። አስተናጋጇም ስራዋን ከጨረሰች በኋላ ለባሏ ደስታዋን ለማካፈል በችኮላ ወጣች። የቤት ኪራይ የሚከፍሉት አልነበራቸውም። ልጅ ልትወልድ ስለነበር ገንዘቡ እጅግ ያስፈልጋቸዋል። እቤቷ ገብታ የሆነውን ሁሉ ለባሏ ስትነግረው ማመን አቃተው። ከሳምንት በፊት አልቀበልም ያለው ክፍያ እቤቱ ድረስ መምጣቱ እጅጉን አስገረመው። ደግነት ራሱ ይከፍላል። እመኑኝ፣ መልካምነት ሁሌም ቢሆን ከፋዩ ራሱ መልካምነት ነው። መች እንደሚከፈለን ላናቀው እንችላለን። ዛሬ፣ ነገ፣ ከነገ ወዳ፣ ሳምንት፣ ወር፣ አመት አይታወቅም። ብቻ አንድ ቀን የመልካምነት ጥግ አንድ ቀን ይከፍላችኋል። ዛሬው ታሪክ እንዲህ ይጀምራል። አንድ ሰው በመኪና እየሄደ ያለ መንገድ ዳር መኪና ያቆመች ሴት አየ። ታዲያ ሲያያት እርዳታ የምትፈልግ ስለመሰለው መኪናውን አቁሞ ወደሷ በመሄድ እርዳታ ትፈልግ እንደሆነ ጠየቃት። እሷ ግን ለረጅም ሰዓታት ማንም አቁሞ ስላልጠየቃትና ሰውየውን ስታየው አለባበሱ የደሃ ስለሚመስል እርዳታውን አልፈለገችም። እንደፈራች የተረዳው ሰውዬ ስሙን ከነገራት በኋላ ሊረዳት እንደሆነ በመናገር ሊያረጋጋት ሞከረ። ከዛም የተበላሸውን መኪናዋን ከአድካሚ ሙከራ በኋላ ሰራላት። በዚህን ጊዜ እሷም ላረገላት ነገር ስንት ልክፈልህ ብላ ጠየቀችው። እሱም የእውነት ልትከፊኝ ካሰብሽ ሌላ ጊዜ እርዳታ የሚፈልግ ሰው ስታይ እርጂ፣ ከዛ ምኔን አስታውሽኝ ብሏት ወደ መንገዱ አመራ። ከሁለት ቀናቶች በኋላ ልጅቱ ወደ አንዲት አነስተኛ ካፌ ሄደች። እዛ የነበረችው አስተናጋጅ የ8 ወር እርጉዝ ነበረች። የምታስተናግደው ብቻዋን ስለሆነች በጣም እንደደከመች ያስታውቃል። ልጅቱም ተስተናግዳ ከጨረሰች በኋላ ለአስተናጋጇ ገንዘብ አስቀምጣላት ወጣች። አስተናጋጇም ብሩን ስታይ አላመነችም ነበር። ልጅቱ ያስቀመጠችላት የ1 ዓመት ደሞዝ የሚሆን ገንዘብ ነው። ታዲያ ከብሩ ጋር ሌላ ወረቀት ተቀምጧል። ወረቀቱም እንዲህ ይላል፣ ውለታዬ የለብሽም